ሜላት የበረሃው ፍቅር ክፍል 3 በቃ ሳይሽ ብሎ ዝም አለ። ስታየኝ ምን አልኩት። ሚጥጤ ልጅ ስለሆንሽ አሰብኩልሽ ማለት ያሳዝንሽኝ አለኝ። ፊቱ ላይ ያስታውቃል ሊናገር የፈለገው ሐሳብ እንዳለ። እሺ በቃ አልኩት። ደግሞ ያ የምትፈሪው አጎት ሳይመጣ ልሂድ አለኝ። እንዴ ትንሽ አጫውተኝ ትንሽ አልኩት። ኧረ አንቺ ልጅ ጭራሽ እንደዛ የምትፈሪው አጎትሽን ረሳሽው? እየደረሰብን እንደሆነ ዋ ትሞክሪዋለሽ አለኝ እንደ ቀልድ እያለ። ሜሉ ግን ህፃን ትመስያለሽ እንጂ በውስጥሽማ የሆኑ አሮጊት ሴትዮ አሉ እያለ ፈገግ አለብኝ። እኔን አሮጊት አልኩት። ብዙ ስንጫወት የምመልስለት መልስ ከእድሜ በላይ ሆነበት መሰለኝ። ሁሌም ሲመጣ ባዶ እጁን አይመጣም፣ ብስኩትና ውሃ ይዞልኝ ነው የሚመጣው። ትዝ ሲለኝ ገና እንደመጣ የሰጠኝ ብስኩትና ውሃ አለ። ያን ብስኩት እየከፈቱ አብረን እንብላ አልኩት። አረ አሁን ነው ልብ የምትይ አለኝ። እኔም እየተቅለሰለስኩ ወሬን እኮ ስለረስቸው ነው አልኩት። እሺ ብሎ ተቀብሎኝ ብስኩትን እየበላን ሃይ ዛሬ አጎትሽ ግን ከመጣ አለቀልን ይለኛል። ውስጤ እየፈራ እንዳልፈራ እያስመሰልኩ ይምጣያ የራሱ ጉዳይ አልኩት። ኧረ አንቺ ልጅ የልብ እየተሰማሽ ነው። ምን ተማምነሽ ነው ባክሽ እንደዛ የምትፈሪውን አጎትሽን እንዲህ የምትይው አለኝ። ደስታና ፍርሃት በተደበላለቀበት ስሜት አንተን ነዋ አልኩት። ኧረ እንደዛ ነው በቃ እንዳትፈሪ እኔ ያለሁልሽ ብሎኝ ሁለታችንም ፈገግ አለን። ሲሄድ ስለሚናፍቀኝ እንዳይሄድብኝ በወሬ እያያዝኩት እንደሆነ ቢነቃ ምን ይለኝ ይሆን እያልኩ እንዳይነቃብኝ ብዙ ስቀበጣጠር የሆነ ነገር ሲንኮሻኮሽ ሰማኝ። ዞር ስል አጎቴ ሲመጣ ይሁት ግሩሜ ወይኔ ጉዴ አጎቴ አልኩት። ሁለታችንም ደነገጥን። ሜሉ ምንም ቢልሽ እንዳትከፊ እሺ እኔ ልሂድ አሁን ብሎ ሄደ። ለካ ሲሄድ አጎቴ አይቶታል። አጎቴ ገና እኔ ጋር ሳይደርስ እኔ በጭንቀት ተወጠርኩ። ምን ይለኝ ይሆን? ድጋሚ እንዳላየው እንዳትገናኙ ይለኝ ይሆን እያልኩ ሳብሰለስል አጎቴ ከኔ ጋር ደረሰ። ሜሉ አለኝ። አቅርቅሬ አልኩት። እየተቆጣኝ በጣም እየገላመጠኝ ምን ብዬሽ ነበር? ሰው ሲመጣ እኔ አጫዋች አልፈልግም ሂዱ በያላልኩሽም? አንቺ ልጅ ግን ምናምን ብሎ በጣም ጓለብኝ። እኔም በጣም ስለፈራሁ አቀርቅሬ ዝም አልኩኝ። እሱ እየተቆጣኝ እያለ ጓደኞቻችን መጡ። ምን አድርጋ ነው እንደዚህ የተናደድከው አሉት። ያንን ጸጉረ ፍሪዛሙን ልጅ አወቃችሁት? ቁምጣም የሚለብሰውን ማለት ግሩምን ብሎ ነገራቸው። እና ምን አድርጓት ነው አሉት። እኔ ሲመጣ አይቶኝ ቶሎ ሄደ። ለራሷም አልመሰላት ቁጭ በየምላት ብሎ ሳይጨርስ ያጎቴ ጓደኛ እሱን ነው እንዴ አለው። አሁን ምን ነው አለው አጎቴ። ያጎቴ ጓደኛ እሱ እኮ ሁሌ ነው የሚመጣው፣ ሁሌ የመጣ ያጫውታታል፣ ደግሞ ብስኩትና ውሃ ይዞላት ነው የሚመጣው አለው። አጎቴ ደነገጠ። ምን አለው። አሁን እኔም አንድ ቀን ደርሼበታለሁ እባክህ አለው። አጎቴም በንዴት ለምን አልነገርኸኝም ብሎ ተቆጣው። እኔም የፈራሁት ይሄን ነበር አልኩ ለራሴ እንደዛ ሲያገጫብሩኝ። አጎቴ ከአንገቴ ቀና አደረገኝና ልጁ ምን አድርጎሻል? እየመጣ ምንድነው የሚልሽ አለኝ። እኔም በድንጋጤ ምንም አላለኝ፣ ምንም አላደረገኝ፣ ብስኩትና ውሃ ብቻ ነው ሰጥቶኝ የሚሄደው አልኩት። ተንግዲህ ምንም ቢፈጠር አይመለከተኝም፣ እንደፈለገሽ ሁኚ አለኝ በቁጣ። በውስጤ ምን ብዬ በደስታ በቃ ልቀየጥ ነው ከነጉሩሜ ጋር ልጫወት ነው ብዬ በጣም ደስ አለኝ። አጎቴ በንዴት ጥሎኝ ሄደ። ሴቶቹ ጓደኞቻችን እስከዛሬ ልብ ብለውኝ የማያውቁትን አሁን ነይ እንሂድ እዛ እንጫወት አሉኝ። እኔም በውስጤ አሁን ነው ልብ የምትሉኝ ብዬ አይ እናንተ ሄዱ እመጣለሁ አልኳቸው። እነርሱም ሄዱ። በቃ ነፃነት ተሰማኝ። ብዙ ያላየኋቸው ሰዎችን ላይ ነው ከግሩሜ ጋር እንደ ልብ ይጫወታለሁ እያልኩ ለራሴ ነፃነቴን እያወጁ ሳለው ለካ ግሩሜ ተደብቆ የሚሆነውን ነገር እያየ ነበር። ድንገት ሳላስበው ሜሉ አለኝ ብዬ ዞር ስል ግሩሜ ነው። በጣም ደስ አለኝ።
ፊቴ ላይ ያስታውቃል ደስታዬ። እቅፍ አደረገኝ አይን አይኔን እያየ ሜሉ ምንድነው ያለሽ? አጎትሽ ምን እያለሽ ነበር አለኝ። አጎቴ አልኩት። አጎትሽ ምን አለኝ። የራስሽ ጉዳይ እንደፈለገሽ ሁኚ አይመለከተኝም ምናምን ብሎ ጮኸብኝ አልኩት። በጣም ደስ አለው። የራስሽ ጉዳይ አለሽ አለኝ። አዎን አልኩት። በቃ ተንግዲህ እንደ ልባችን ልንሆን ነው። ማንም ምንም ቢል ከአንቺ ጋር ከመጫወት ከአንቺ ጋር ከመገናኘት አያግደኝም። በቃ እንደ ልባችን ልንሆን ነው አለኝ። አራ እስከ ዛሬ ፈርተ ስትሮጥ አልነበር አልኩት እየሳቀው። እና ለእኔ ፈርቼ ይመስልሻል? ለአንቺ አስቤ እንጂ አጎትሽ እንዳይቆጣሽ አለኝ። እሺ ይሁንልህ አልኩት። ዋሜሉ አለና በቃ ታችን እንውረድ ብዙ ሰው አለኮ አለኝ። እሺ አልኩት። ግን ከኔ ውጪ አንድ ሰው ያፈጥብሽና አንድ ሰው አጠገብሽ ይደርስና ዋ አለቃቸውም አለኝ። በቃ እንሂድ ብሎ እጄን ያዝ ሲያደርገኝ የአጎቴ ጓደኛ። ክፍል 4 ይቀጥላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ።